በጣም የሚያስገርምና ሰው ራሱን እንዲገመግም አጠቃላይ ዓለም ላይ ያለ ህዝብ በተለይ ኢትዮጵያ ህብረተሰብ በዓለም ላይ ያለ ራሳችን እንድንገመግም የሚያደርገን ነው እና በመጀመሪያ ደረጃ መስጂድ ላይ እንግዲህ እንደዚህ እንደለበሱት መስጂድ ላይ ሰው ሲገባ ትደነግጣላችሁ፣ ያስደነግጣል። ምክንያቱም መስቀል ይዘዋል፣ ይሄ ልብስ ለብሰዋል። ሲገቡ እኔ ቢሮ መጡ እና እኔ ደነገጥኩ። ምክንያቱም አይተነው ማናቅ ነገር ስለሆነ ማለት ነው። እና ከዛ ሰላም አልኳቸው፣ በጣም በጥሩ ሁኔታ ሰላም አልኳቸው። ከሳቸው ጋርም አብሮ የመጡ የዛ መስጂድ ኢማሞች ናቸው ከሐረር የመጡ እና እነሱንም እንደዛው ሰላምታ ተቃቀረብና ምን እንደፈለጉ ጠይቋቸው። መስጂድ ለማሰራት ነው ሲል ምን አሉኝ አልኩ። ምክንያቱም እንደዚህ አይነት ነገር ተሰምቶም ስለማይታወቅ ማለት ነው። እና የተሳሳትኩ መስለኝና ምን መስጂድ ለማሰራት የመጡት አልኳቸው። አዎ አሉኝና ወዲያውን በቃ ደንግጬ ቢሮ አስገባቸው እና በጣም ውስጤ እንትን የሆነ ደስታም አለ እንደገና እንባም አለ። ምክንያቱም እንደዚህ ነገር በታሪክ በእኛ ህይወት ውስጥ ስላላየን ማለት ነው። እና አስቀመጥኳቸው። ተቀመጥንና ከየት እንደመጡ ጠይቋቸው። ከሐረር ነው። እነዛም ሰዎች የኛ ጎረቤት ነን ብለው ነገሩኝ። በዛ በጣም ብዙ በርካታ መስጂዶች የሚሰበሰቡ ነበሩ እና ያንን ቢያንስ እነሱ ይድረሳቸው ይባል ከ5 ወር በኋላ ወይም ከ4 ወር በኋላ ነበር የሚደርሳቸው። እና እኔ ምን አልኩኝ፣ አይ እናንተ ጉዳይ እናንተ ከዛ መጣችሁ እነሱ ብቻቸው መጣ ሲገባ እናንተ እነሱን አጅባችሁ መጣችሁ እንደገና ለመስጂድ ማሰራ ለመሰብሰብ መዘጋጃችሁ በቃ ያሁኑ አርብ ነው የሚሰበሰበው አልኳቸውና ቀጠርኳቸው። ከዛ አርብ ከኔ ቀድሞ ነው እሳቸውን ያገኟቸው። በሬ ላይ ቁጭ ብለዋል፣ ቢሮ በር ላይ። በጣም ገረመኝ እና ምን አልኳቸው፣ በሰላም ካቀረብኩላችሁ በኋላ የተለየ ፍቅር ከሰጠን በኋላ አሁን ምንድነው የምናደርገው? ዙሁር እየደረሰ ነው፣ እኔ አሁን ላስተምር ልገባ ነው አልኳቸው። እና አስተምር እንደጨረስኩ አስጠራውታለሁ እንዳይከብዳቸው ብዬ ነው ውስጥ አይ አብሬ ነው የምገባው አሉ። ከዛ ደግሞ እግሬንም ታጥቤያለሁ አሉ። እንግዲህ አውዱ ከሌላ አይገባም ስለሚባል ስለሚያውቁ እና ምንም ችግር የለም አልኳቸው። ግን አንድ ተወሰነ 10 ደቂቃ 15 ደቂቃ የሆነ ትምህርት ልስጥና ከዛም በኋላ እጠራውታለሁ አልኳቸው። ምክንያት አለኝ እኔ እንደዚህ ያልኩበት ምክንያቱም ሰው የሆነ ማስተምረው ስለ አንድነትና ስለ ፍቅር ነበርና ከማስተምራው ትምህርት ጋር እሳቸው ደግሞ ሲገቡ ከሰው ጋር የሚፈጥርበት ነገር አለና ለዛ ትንሽ እንዲቆዩ አደረኩና አስተምሬ እንደጨረስኩኝ አንድ ሰው ላኩና እንዲያስጠራቸው አደረኩኝ። ከዛ ያው እኛ እርስ በርሳችን እንጣላለን ወይ መስጂድ የገባ ሰው እንበጠብጣለን። ይሄው ግን ስለ መስጂድ ተጨንቀው መስጂድ ለማሰራት አንድ ትልቅ የሃይማኖት አባት እዚህ መጥተዋልና ተመልካቾች በሩ ሲከፈት ህዝቡ አለቀሰ በቃ። እና ብድግን ያሉ ጠቅላላ መስጂድ ህዝቡ በቪዲዮ ማለት ተቀርጿል፣ ፎቶዎችም አሉ። እና በቃ ህዝቡ እንዳለ ተነሳ። ህዝቡን አስቀመጥኩና ከዛም በኋላ እሳቸው ምን ማድረግ ጀመሩ? ዝርዝሩን አቀረቡ። እናንተ በዚህ በተንጣለለ መስጂድ ላይ ተቀምጣችሁ ፀሐይ ሳይነካችሁ ትሰግዳላችሁ። ነገር ግን አሉ በጣም የሚገርም ነገር እነሱ ፀሐይ የመታቸውና ዝናብ የመታቸው ሲሰግዱ እንዴት ዝም ብላችሁ ታያላችሁ ሲሉ በቃ ከፊት ለፊት የማያሱ ጠቅላላ ያለቅሳል፣ እኔም አለቅሳለሁ። ህዝቡ በጣም ተረበሸ። ምክንያቱም በጣም ትልቅ ትዝታ ነው የለቀቁብንና መጨረሻ ላይ